የኤሌክትሪክ መኪና ፍተሻው እንደቀጠለ ነው። ዛሬም ደግሞ ካገኘናቸው ተሽከርካሪዎች ችግር ካለባቸው መካከል አንዱን ላሳያችሁ። ይሄኛው BYD ዩዋን አፕ ነው፣ የ2025 ሞዴል ነው። ነገር ግን ምንድነው ከስር እንደምትመለከቱት ከስር ላይነሩ ተመቷል። ይህም መኪናውን በሚጭኑና በሚያወርዱበት ጊዜ ከስር በፎርክሊፍት ተመቷል። ታዲያ ይህ መመታቱ ምን ችግር አለው ካላችሁ፣ ይህ በሚመታበት ጊዜ ባትሪ እዚህ አካባቢ የሚገኙት ባትሪ ሴሎቹ ላይ የቴምፕሬቸር ችግር አግኝተናል፣ ሾርትም አግኝተናል። ሌላኛው ደግሞ እንደምትመለከቱት ከስር በደንብ ነው የመቱትና እነዚህ ተሽከርካሪዎች የኤሌክትሪክ ተሽከርካሪዎች አጠቃላይ የዋተር ፕሩፊንግ አላቸው። ከዚህ በፊት አይተነው ነበር፣ IP 6768 እያልን አይተነው ነበር። ውሃ ወደ ውስጥ እንዳይገባ የሚከላከሉበት ማለት ነው። ሲጀመር BYD ዩዋን አፕ፣ BYD E2፣ BYD ሴጉል IP 67 ናቸው። ማለትም በገበያ ውስጥ ካለው ውስጥ ሁለተኛ ደረጃ የምንላቸው ማለት ነው። IP 68 የምንላቸው እነ BYD ዩዋን ፕላስ እነ ሶንግ ፕላስ ከዛ በላይ ያሉት ናቸው። ይሄኛው ሲጀመር 67 ናቸው። እዚህ ሲመቱ ደግሞ ጭራሽ ምታቸው ጉዳት ያደርሰዋል ባትሪው ላይ። IP 67 እንዴት ነው ዋተር ፕሩፍ የሚያደርገው ካላችሁኝ፣ ውሃ ውስጥ ለምሳሌ በ1 ሜትር የሚያህል ውሃ ውስጥ 30 ደቂቃ ያህል የመቆየት አቅም አላቸው፣ ወደ ባትሪው ውሃ ሳይገባ ማለት ነው። የተሽከርካሪ ግን ይህንን ማድረግ አይችልም። ስለዚህ መኪናውን ስገዙ በደንብ አስፈትሹ የምንለው ለዚህ ነው። የተሽከርካሪ እንደምትመለከቱት የባትሪ ቴምፕሬቸር ችግር አጋጥሞታል በዚህ ምት ምክንያት። ሌላኛው ደግሞ ውሃ ወደ ውስጥም ሊገባ ይችላል። ስለዚህ እንደዚህ አይነት ችግሮች በስፋት የተገኙ ስለሆነ እባካችሁ መኪና ከመግዛታችሁ በፊት በደንብ አስፈትሻችሁ በትክክለኛ ባለሙያ እያስፈተሻችሁ መግዛታችሁን አትርሱ እንላለን። ከመኪና ጋር የተገናኙ የተለያዩ መረጃዎችን ለመከታተል ፎሎ ማድረጉን አይርሱ። እንዲሁም መኪናችሁ እንዲፈተሽላችሁ ከፈለጋችሁ በምታገኙት ስልክ ቁጥር ይደውሉልን።